ሰኔ 5 ቀን 1967 ዓ.ም በመካከለኛው ምስራቅ ታሪክ ውስጥ ትልቅ ለውጥ የመጣበት ቀን ነበረ። በ6 ቀናት ውጊያ ብቻ እስራኤል ግብፅን፣ ዮርዳኖስንና ሶርያን በማሸነፍ የግዛቷን ስፋት በ3 እጥፍ አሳደገች። ይህ ጦርነት በወታደራዊ ሳይንስ ፕሪኢምፔቲቭ ስትራይክ ውጤታማነት ያስመሰከረና እስከ ዛሬ ድረስ ለቀጠለው የመካከለኛው ምስራቅ ውጥረት ዋነኛው ምክንያት ነው። ዛሬ በዚህ ቪዲዮ የጦርነቱን ምስጢራዊ ዝግጅት፣ አስገራሚዎችን 6 ቀናትና የጦርነቱን የረዥም ጊዜ ውጤት በዝርዝር እንመለከታለን። አብራችሁን ቆዩ። ጦርነቱ በድንገት የተከሰተ አልነበረም። ከ1956ቱ የሲናይ ጦርነት በኋላ በሀገራቱ መካከል ከፍተኛ አለመተማመን ሰፍኖ ነበር። በግንቦት ወር 1967 ዓ.ም ሶቪየት ኅብረት ለግብፅ እስራኤል በሶሪያ ድንበር ላይ ጦር እያከማቸች ነው የሚል የተሳሳተ መረጃ ሰጠች። ምንም እንኳ መረጃው ሐሰት ቢሆንም ውጥረቱን ግን አባባሰው። የግብፁ ፕሬዝዳንት ጋማል አብደላ ናስር 3 ወሳኝ እርምጃዎችን ወሰዱ። አንደኛ፣ በሲናይ በረሃ የነበሩ የተባበሩት መንግስታት ሰላም አስከባሪዎችን እንዲወጡ አዘዙ። ሁለተኛ፣ ግዙፍ የግብፅ ጦር ወደ ሲናይ በረሃ ወይም እስራኤል ድንበር እንዲጠጋ አደረጉ። ሶስተኛ፣ የፒራይን የባህር ወሽመጥ መዘጋት። ይህ እስራኤል ወደ ቀይ ባህር የምትመጣበትን ብቸኛው መንገድ መዝጋት ነበረ። እስራኤል ይህን እንደ የጦርነት አዋጅ አክት ኦፍ ዋር ቆጠረችው። ግብፅ፣ ዮርዳኖስና ሶሪያ የጋራ መከላከያ ስምምነት ተፈራረሙ። የአረብ መሪዎች እስራኤልን ወደ ባህር እንወረውራታለን የሚል ቀስቃሽ ንግግሮችን ማሰራጨት ጀመሩ። እስራኤል የአረብ ሀገራትን ጥቃት እስኪሰነዘርባት መጠበቅ ራሷን እንደ ማጥፋት ስለቆጠረችው ሰኔ 5 ቀን ማለዳ ላይ እስራኤል ኦፕሬሽን ፎከስ የተባለ የአየር ጥቃት ጀመረች። የእስራኤል አውሮፕላኖች በራዳር እንዳይታዩ በጣም ዝቅ ብለው በመብረር የግብፅ አየር ኃይል መሬት ላይ እንዳልነበር አደረጉት። በጥቂት ሰዓታት ውስጥ ብቻ 300 የሚሆኑ የግብፅ ዘመናዊ የጦር አውሮፕላኖች ወደ አመድነት ተቀየሩ። እስራኤል የአየር ላይ የበላይነት ሙሉ በሙሉ ተቆጣጠረች። ይህም ጦርነቱ ገና ሳይጀመር እንዲያልቅ አደረገው። እስራኤል ለዮርዳኖስ ንጉሥ ሁሴን ጦርነቱን ካልተቀላቀላችሁ አንነካችሁም የሚል መልእክት ልካ እንደነበርም ይነገራል። ነገር ግን ዮርዳኖስ በግብፅ የተሳሳተ እያሸነፍን ነው መረጃ ተታላ ኢየሩሳሌም ላይ ጥቃት ሰነዘረች። የኢየሩሳሌም ፓራትሩፐር ከባድ ውጊያ ካደረገ በኋላ የድሮዋን የኢየሩሳሌም ከተማ ኦልድ ሲቲ ተቆጣጠሩ። ለ2000 ዓመታት በአይሁዶች ዘንድ ሲመኙት የነበረው የምዕራብ ግንብ ዌስተርን ዌል በእስራኤል እጅ ገባ። በተመሳሳይ ጊዜ እስራኤል እግረኛ ጦር ዌስት ባንክን ከተሞች ሙሉ በሙሉ ተቆጣጠረ። የግብፅ ጦር የአየር ሽፋን ስለሌለው በሲናይ በረሃ ውስጥ ተበታተነ። እስራኤል እስከ ስዊዝ ካናል ያለውን ግዛት ሙሉ በሙሉ ተቆጣጠረች። ሶሪያ በከፍታ ቦታ ሆና እስራኤልን ስደበድብ ስለነበር እስራኤል በመጨረሻዎቹ 2 ቀናት እጅግ አስቸጋሪ የሆኑ የጎላን ኮረብታ ከባድ መስዋዕትነት ተቆጣጠረች። ሰኔ 10 ቀን በዓለም አቀፍ ተጽዕኖ የተኩስ አቁም ስምምነት ተፈረመ። ጦርነቱ አበቃ። የ6 ቀን ጦርነት ውጤት አስገራሚ ነበር። እስራኤል ጋዛን፣ ሲናይን፣ ዌስት ባንክን፣ ምስራቅ ኢየሩሳሌምን እና ጎላን ኮረብታን ተቆጣጠረች። ለአረብ ሀገራት ትልቅ ውርደት ሲሆን ለእስራኤል ደግሞ የህልውና ዋስትና ሆኖ ተቆጠረ። በዌስት ባንክና ጋዛ የሚኖሩ ፍልስጤማውያን በእስራኤል ቁጥጥር ስር በመውደቃቸው የዛሬውን የሁለት ሀገራት መፍትሄ ቱ ስቴት ሶሉሽን ውዝግብ ወለደ። ቆይቶ ግብፅ ከእስራኤል ጋር ሰላም በመፍጠር የሲናይ በረሃን ማስመለስ ቻለች። የ6ቱ ቀን ጦርነት በታሪክ ውስጥ አጭር ቢሆንም ውጤቱ ግን ለዘመናት የሚቆይ ነው። ዛሬም ድረስ በመካከለኛው ምስራቅ የሚታዩ ግጭቶች አብዛኞቹ የዚህ ጦርነት ትውስታዎች ናቸው። ውድ ተመልካቾቻችን
የዛሬውን የ6ቱ ቀናት ጦርነት ያስታወስንበት መርሃ ግብራችን በዚህ አብቅቷል።